አሜን። የጀመርነው ትምህርት የዛሬ 2 ሳምንት ማቴዎስ ምዕራፍ 5 ነው። ማቴዎስ ምዕራፍ 5 ከቁጥር 1 ጀምሮ እስከ 4 ያለውን አነባለሁ። ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርት ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ፣ በመንፈስ ድሆች ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። ሌላ ጊዜ አነባለሁኝ። ዛሬ የምንመለከተው ቁጥር 4 ነው። ባለፈው ምናልባት ያልነበራችሁ ሰዎች የመልእክታችን ርዕስ የእውነተኛ በረከት መንገዶች ነው። ያው በረከትን ማንም የማይፈልግ ሰው የለም። ሁሉም ሰው መባረክን ይፈልጋል፣ በጌታ መጎብኘትን ይፈልጋል። ግን እውነተኛ በረከት ምንድነው? እንዲሁም ደግሞ የእውነተኛ በረከት መንገዶችስ ምንድናቸው? እንደ ጌታችን እንደ ኢየሱስ ክርስቶስ ትምህርት ማለት ነውና እንግዲህ እንደ እይታዎቻችን ለበረከት የምንሰጠው የራሳችን ዴፊኒሽኖች ይኖራሉ። መባረክ ማለት ለኔ ይሄ ነው፣ ለሌላው ደግሞ ይሄ ነው የምንለው ነገር አለ። ግን መጽሐፍ ቅዱስ ምንድነው የሚለው? እውነተኛ በረከት በእውነት ሰው ኑሮ ቢስተካከልለት፣ የሚበላው፣ የሚጠጣው፣ የሚለብሰው፣ የሚኖርበት ቤት ሁሉ ነገር ቢሞላለት ደስ ይላል እና ብዙ ሰዎችም ለዛ ይደክማሉ፣ ይሮጣሉ፣ ይጥራሉ። ግን በእውነት እውነተኛ በረከት በእውነት መብላት ነው ወይ? መልበስ ነው ወይ? የነገሮች ሴትል መሆን ነው ወይ ያልን እንደሆነ ከእግዚአብሔር ቃል አይተናል። ትንቢተ ሐጌን ባለፈው እንዳየነው በላችሁ አልጠገባችሁም፣ ጠጣችሁ አልረካችሁም፣ ለበሳችሁ አልሞቃችሁም። ስለዚህ ይሄንን ካለ መጽሐፍ ቅዱስ ለብሶ አለመሞቅ አለ፣ በልቶ አለመጥገብ አለ፣ ጠጥቶ አለመርካት አለ ማለት ነው። ስለዚህ እውነተኛ በረከት ከእግዚአብሔር ከራሱ የሚሰጥ ነው። በአንጻሩ ደግሞ ሰው እግዚአብሔርን ደስ ያሰኘ እንደሆነ፣ ሰው ከእግዚአብሔር ጋር አካሄዱን ያደረገ እንደሆነ በመክብብ ምዕራፍ 5 ላይ እንዳየነው እግዚአብሔር በልቡ ደስታን ስለሰጠው የዘመኑን ቁጥር እጅግም አያስባትም ብለን አይተናል። ዘመናችሁ 50-60 ዓመት ኖራችሁ ምንም ያልኖራችሁ እስኪመስላችሁ ድረስ ዘመናችሁ ልቅ የሚለው በተድላ የሚያልቀው አንድ ቀን እንዳልኖረ ሰው ምንም ሳይሰማችሁ ዘመናችሁ የሚያልቅላችሁ መቼ ነው? እግዚአብሔር በልባችሁ ደስታን ሲሰጣችሁ ነው። የእውነተኛ ደስታ ምንጭ ራሱ እግዚአብሔር ነው። ሃሌሉያ! እግዚአብሔር ለሰው ደስታን ሲሰጥ በልቡ ደስታን ስለሰጠው የዘመኑን ቁጥር ሁሉ አያስብም ይላል እና በምንበላው ላይ፣ በምንጠጣው ላይ፣ በምንደክምበት ላይ፣ በምንሰራው ላይ፣ በምንሮጥበት ሁሉ ላይ እግዚአብሔር መጨረሻ ላይ ደስታን ጠብ ካላደረገበት፣ ገበታችን 10 አይነት ነገር ቢደረደርበት፣ ቴብላችን በምግብ ቢሞላ እግዚአብሔር ደስታን ጠብ ካላደረገበት እውነተኛ በረከት አይሆንም። ምግብ በራሱ በረከት አይደለም። ገንዘብ በራሱ በረከት ብቻውን አይሆንም ነው። እግዚአብሔር ሲባርከው ግን በረከት ይሆናል። ጥቂትም ሆነ ብዙ፣ ስለ ቁጥር ሳይሆን ስለ ብዛት ሳይሆን የምናወራው፣ ጥቂትም ሆነ ብዙ እግዚአብሔር ያለበት ነገር፣ እግዚአብሔር ደስታን የጨመረበት፣ ሐሴትን የጨመረበት ነገር እውነተኛ በረከት ነው ብለን ባለፈው አይተናል። ስለዚህ ጌታ ኢየሱስ ክርስቶስ እንግዲህ በማቴዎስ ወንጌል ምዕራፍ 5 ላይ እንዳየነው ብዙ ሕዝብ ሰዎችን ይፈውስ ነበረ፣ ያስተምር ነበረ፣ የመንግስቱን ወንጌል ይሰብክ ነበር። ከዚህ የተነሳ በከተማው ዙሪያ ካሉ ከተሞች ሁሉ ሰዎች እርሱን ሊሰሙ በእርሱም ደግሞ ሊፈወሱና ሊዳሰሱ ይሰበሰቡ ነበር ይላል። የተሰበሰበውን ሕዝብ ሲያይ ራራላቸው፣ አዘነላቸው። ከዛ እንደ ልማዱም ደግሞ ማስተማር ጀመረ። ይሄ የተራራው ስብከት የሚባለው በጌታችን በኢየሱስ ክርስቶስ አስተምህሮ ውስጥ ማቴዎስ ወንጌል በተለይ ትልልቅ 5 ትምህርቶች አስተምሯል ጌታ ኢየሱስ። በዋናነት የሚጠቀስ እና ሰፊ ሳይዝ ያለው ትምህርቱ ነው፣ ብዙ ያስተማረበት ማለት ነው የተራራው ትምህርት። ከዛ መካከል እንግዲህ ካስተማራቸው ርዕሰ ጉዳዮች አንዱ ብጽዕና የሚለውን ሐሳብ ነው። ብጽዕና እና ስለ ብጽዕና ነው እንግዲህ የጀመርነው ትምህርት። ብጽዕናን እንግዲህ ሰዎች በተለያየ መንገድ ይተረጉሙታል፣ ይረዱታል ብለን ነበረ። አንደኛ ለተለዩ ሰዎች የተለየ መንፈሳዊ ልህቀት ላይ ለደረሱ ሰዎች የሚሰጥ መንፈሳዊ ስም ነው ብለው የሚያምኑ ሰዎችም ቤተ እምነቶችም አሉ። እንደምታውቁት ብፁዕ አቡነ እከሌ ተብሎ ይጠራልና ለሆኑ የሆነ ስታተስ ላይ ላሉ ሰዎች ብቻ የሚሰጥ ስም። እንደገና ብጽዕት አይደለ? ብጽዕት ተብሎ ለተለየ መንፈሳዊ ማዕረግ የተለየ ልህቀት ላይ ለደረሱ ወይም በቅድስናቸው ከፍ ያለ ህይወት ላላቸው ሰዎች የሚሰጥ ስያሜ ነው ብለው የሚያስቡ የሚያስተምሩ ሰዎች አሉ። ነገር ግን እንደ ጌታችን እንደ ኢየሱስ ክርስቶስ አስተምህሮ ብጽዕና የትኛው መንፈሳዊ ጣራ ላይ ከመድረስ ጋር የተገናኘ ሳይሆን አንድ ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ ማንም ሊለማመደው የሚችል እዛ ጋር ለተሰበሰቡት በሙሉ ነው። እንደውም ደቀ መዛሙርቱ የሚለው ስለ 12ቱ ደቀ መዛሙርቱ ሳይሆን በወቅቱ ከጌታችን ለመማርና ለመስማት ለተሰበሰቡት ህዝብ ሁሉ ነው። በጣም ብዙ ህዝብ ከ10 ከተማ የተሰበሰበ ህዝብ ነበር። ለነሱ በሙሉ ነው። ምን አለ? አስተማራቸው ይልና ትምህርቱ አፉን ከፍቶ ትምህርቱ ሲጀምር ምንድነው ያለው?
በመንፈስ ድሆች ብፁዓን ናቸው። ማንም ይሁን የትኛውም የሆነ የተለየ የሃይማኖት እንትን ላይ ደረሰ ሰው ሳይሆን ማንኛውም ሰው በመንፈስ ድሃ ከሆነ ያ ሰው ብፁዕ ነው ብሎ አስተማረ። እና ይሄ የመንፈስ ድህነት ምንድነው የሚለውን ነገር በባለፈው 15 ቀን ትምህርታችን ላይ አይተናል። ራስን ባዶ ማድረግ፣ ብዙ ኖረን እንኳን ምንም እንደሌለን መሆን፣ በእግዚአብሔር ፊት ስንቀርብ ራስን ማዋረድና ራስን ባዶ አድርጎ መቅረብ ብጽዕና ነው። ሰዎች እኛ ታውቃላችሁ ባለን ነገር የመመካትና የመደገፍ ቴንደንሲ አለን። ይዋጋናል። ስጋችንም ቀላል አይደለም። ይሄ ስጋ ታውቃላችሁ ትንሽ ሲኖረን በጣም አስቸጋሪ ነው። ይለወጣል። ዓርብ ዕለት ወይን እየስታስተምር እንዳለችው ነጠር ነበር እንዳለችው ነጠር ለማድረግ የሚፈታተነን ነገር አለ ልባችን ላይ ማለት ነው። እና ራስን ባዶ ማድረግን ነው ግን እግዚአብሔር የሚያስተምረው። ኖሮን እንዳልኖረን መሆን፣ ልባችን ሁሉ ጊዜ በእግዚአብሔር ፊት ዝቅ ያለ አቺቭ አድርገን ተሳክቶልን ብዙ ነገር ሆኖልን ያለ አንተ ምንም ነኝ፣ አንተ ረድተኝ ነው፣ አንተ አግዘኝ ነው ማለት። የፈሪሳውያንን ጸሎት የተቸበት ምክንያት ሃይማኖተኝነታቸው እንደውም የእግዚአብሔርን ሕግ ለመጠበቅ ያደረጉትን ጥረት በመቆጠር ራሳቸውን ከፍ ያደርጉ ነበር። በሳምንት 2 ጊዜ ጾማለሁ። አያችሁ መጾም ራሱ ለፕራይድ ምክንያት ይሆናል። እጸልያለሁ፣ አስራት ሰጣለሁ፣ መባ። ስለዚህ ሻል ያልኩ ነኝ ብሎ ያስብ ነበር። ግን እግዚአብሔር አልተቀበለውም ይላል። ግን ያ ኃጢአተኛ ሰው ራሱን ባዶ ያደረገ ሰው ወደ ሰማይ እንኳን ቀና ለማለት ተቸግሮ አንገቱን ዝቅ አድርጎ እኔ ኃጢአተኛውን ማረኝ እያለ ደረቱን ይደቃ የነበረው ጸድቆ ወደ ቤቱ ተመለሰ ይላል። እና እግዚአብሔር ልባቸውን የሚያዋርዱትን በመንፈሳቸው የተሰበረውን እግዚአብሔር ያከብራል። ክብር ለኢየሱስ ይሁን። ስለዚህ ባዶነት ነው፣ ራስን ባዶ ማድረግ ነው። ሌላኛው ደግሞ መንፈሳዊ ረሃብ፣ መንፈሳዊ አፒታይት ለማደግ፣ በእግዚአብሔር ነገር ለማደግ፣ እግዚአብሔርን ለማገልገል፣ እግዚአብሔርን ለማወቅ፣ እግዚአብሔርን ለመከተል፣ እግዚአብሔርን ለማስከበርና ለማክበር በህይወት ዘመናችን ፈቃዱንና ሐሳቡን ለማድረግ ያለ ጥልቅ ረሃብ ሲኖር ያም የመንፈስ ድህነት ይባላል። ድሃ ማለት በየትኛውም ዘመን ትርጉም ያጣ የነጣ የሌለው የሚል ነው። ድሃ ማለት የሌለው ማለት ነው። ስለዚህ ብዙ ነገር ያለን የሚመስለን ነገር እንኳን የኛ አይደለም ብዬ ባለፈው ሳምንት ተናግሬያለሁ። እስትንፋሳችንና መንገዳችን ሁሉ በእጁ ላይ ነው ያለው ካለው በቃ የለም አይደለም። ትንፋሽ የተወሰደባቸው በኦክሲጅን እየተነፈሱ ያሉ ብዙ ሰዎች አሉ ወገኖቼ። ትንፋሽ እንኳን ከእግዚአብሔር ነው፣ መተንፈስ በሱ ነው። እና በጣም ያለን ይመስለናልና ከፍ ያደርገናል እንጂ የለንም። በምህረቱ ነው የቆምነው፣ በቸርነቱ ነው የቆምነው። ለዚህ ነው በእግዚአብሔር መደገፍ የሚያስፈልገን። በኢየሱስም ይሄ ህይወት ይብዛልን። በእውነት የትህትና ህይወት እግዚአብሔር ያብዛልን። በሱ ነው፣ ያለ እሱ ምንም። በቃ ጠዋት ከእንቅልፍ ሲነሱ አለመንቃት አለ በቃ። እና ትንፋሻችንን ብቻ አይደለም እኮ ኢቭን ደስታ እንኳን ሰው ለደስታ ብዙ ይሮጣል። ደስታ እንኳን ከእግዚአብሔር ነው። ታውቃላችሁ ደከማችሁ፣ ሮጣችሁ፣ ይናረጋችሁ እኔ ግን ምን አልኩበት እፍ አልኩበት ብሎ ለካ የምንሰራው የምንሮጠውን ራሱ እግዚአብሔር ከላይ ሆኖ እፍ ሊለው ይችላል። እንደውም መጥቼ መላእኬ ልኬ ሰይፍ የያዘ ከባባድ መልአክ ላኩባችሁ አላለም፣ እፍ አልኩባችሁ በቃ እፍ። ይሄን ያህል ቀላል ነን። የእግዚአብሔር ምህረት ላይ መታመን፣ የእግዚአብሔር ምህረት ላይ መመካት። የሚመካ በእግዚአብሔር ምን ይበል ይመካ። በእግዚአብሔር ምን ይበል ይመካ። በእግዚአብሔር ስንመካ እግዚአብሔር ደስ ይለዋል ማለት። ስለዚህ ብጽዕና ምንድነው? አንድ ሰው በእግዚአብሔር መደገፍ ከቻለ፣ በመንፈሱ ድሃ ከሆነ ወይም በቁሳቁስ በሌላ ነገር ሳይሆን መንፈሱ ዝግ ያለ ከሆነ ብጽዕና ነው ይላል። የብጽዕናን ትርጉሞች ስናስቀምጥ ብፁዕ ማለት የተባረከ ብለናል። የተባረከ ብለስድ የሆነ ብፁዕ ማለት የላቀ ደስታ ያለው ሰው ወይም ከእግዚአብሔር በሆነ ደስታ የተባረከ ሰው ማለት ነው። እና አንዱ የብጽዕና ትርጉም ደስተኝነት ነው። ሰው ለደስታ ብዙ ነገር ያደርጋል። ደስታን ለማግኘት የሰው ልጅ በዚህ ዘመን ደስታን ለማግኘት ብዙ የሚኳትንበት፣ ነገር ግን ተስፋ ቢስነት የነገሰበት፣ ደስታና ሰው እየተፈላለጉ ያልተገናኙበት ዘመን ቢኖር ይሄ ነው። ለነገሩ ከውድቀት በኋላ ሰውና ደስታ በብዙ ይተላለፋሉ። ሰው ለደስታው የማያደርገው ነገር የለም፣ ግን ደስታና ሰው ይተላለፋሉ። ደስታ ከእግዚአብሔር የሚሰጥ ስጦታ ነው፣ ውድ ስጦታ ነው። ስለዚህ የብጽዕና ደስታ ከውስጥ ወደ ውጭ የሚፈስ እንጂ ከውጭ ወደ ውስጥ አይደለም ማለት። ከውጭ የሚመጣ ደስታ፣ የብጽዕና ደስታ ከየት የሚመጣ ነው አልኳችሁ? ከውስጥ ወደ ውጭ የሚፈስ ከእግዚአብሔር የሚሰጥ ነው፣ ከልብ ነው፣ ልባዊ ነው።
ኢንተርናል ነው። ከሁኔታዎች የሚገኝ ሳይሆን ከልብ የሚፈልቅ ስለ እንደዚህ አይነቱ ደስታ ነው እየተነጋገርን ያለ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ በሁለተኛነት ያስቀመጠው ደግሞ የብጽዕና ምክንያት ሌላኛው ቁጥር 4 ላይ ያለው ነው። ባለፈው እንግዲህ በመንፈስ ድሆች አልን፣ ዛሬ ባለፈው በመንፈስ ድሆች አልን፣ ዛሬ ደግሞ የምናየው ሁለተኛው የሚያዝኑ ብፁዓን ናቸው ነው። የሚያዝኑ ብፁዓን ናቸው። እንዴት ነው ሐዘን የብጽዕና ምክንያት የሚሆነው? ሐዘን ማለት ብጽዕና ደስታ ነው ይያል፣ ብጽዕና የላቀ ደስታ ነው ይያል፣ ብጽዕና ትርጉሙ የልብ ደስታን ማግኘት ነው ይያል፣ ከእግዚአብሔር የሆነ የደስታ ባርኮት ነው ይያል። እንዴት ታዲያ ሐዘንተኝነት የደስታ ምክንያት ይሆናል? ዓለማችን ልብን በሚያሳዝን አያሌ ነገሮች የተሞላች ናት። እኛም ነዋሪዎቿ የቱንም ያህል ላለማዘን ብንጠነቀቅም እንኳን በዙሪያችን የሚያሳዝን ነገር ከማየትና ከመስማት ማምለጥ አንችልም። ሐዘን አለ በምድር ላይ። እቺ ምድር በሐዘን በጸጸት የተሞላች ነች። ሰው ወይም እኛ ወዳጆቻችንን ቤተሰቦቻችንን በሞት ስንነጠቅ፣ በድንገት ከሥራ ገበታችን ስንፈናቀል፣ ትዳራችን ሲናጋ፣ የጤና ህይወታችን ሲጓደል፣ ያሰብነው ነገር ሳይሳካ ሲቀር ወዘተ በብዙ ምክንያት ሐዘኖች አሉ። እነኚህ ሁሉ በሰው ህይወት ውስጥ የሚፈራረቁ ናቸው። ግን ጌታችን ኢየሱስ ክርስቶስ የላቀ ደስታ ምክንያት ሐዘን ነው ብሎ አስተምሯል። ሐዘን እንዴት ብጽዕና ወይም የላቀ ደስታ ምንጭ ሊሆን ይችላል? ግራም ያጋባ ነገር ነው ኢየሱስ ክርስቶስ። ስለዚህ በልዩ ልዩ ነገር ስለምናዝን ብፁዓን ነን ማለት ነው። ሌላ በፊልጵስዩስ ላይ ሐዋርያው ጳውሎስ ምን ብሏል? ሁል ጊዜ በጌታ ምን ይበላችሁ ብሏል? ደስ ይበላችሁ ይላል። ሁል ጊዜ ደስ ይበላችሁ እየተባለ እንዴት እንደገና ደግሞ ሐዘን የብጽዕና ምክንያት ነው እንዴት ይባላል? ወይም ማዘን የደስታ ምክንያት እንዴት ሊሆን ይችላል? ሁል ጊዜ ደስ ይበላችሁ እየተባለ እዘኑ ነው የሚለው ኢየሱስ ደግሞ። እንዲሁም ጌታችን ኢየሱስ ክርስቶስ ራሱ ምን ብሏል? የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለም ብሏል። ስለዚህ መንግስቱ ራሱ የምን መንግስት ነው? እስኪ የደስታ መንግስት ነው በሉ። የደስታ መንግስት ነው። በመንግስቱ ውስጥ በምንድን ነው የሚኖረው? ውስጣዊ በሆነ መለኮታዊ በሆነ ደስታ ውስጥ የምንኖርበት መንግስትና ክልል ቢኖር የእግዚአብሔር መንግስት ውስጥ ነው። ግን ኢየሱስ ክርስቶስ ይሄው ነገር እያለ የሚጋጭ በሚመስል መልኩ የሚያዝኑ ብፁዓን ናቸው ብሏል። ሌላው ደስተኛ ለመሆን ሁል ጊዜ መሳቅ አለብህ፣ መዝናናት አለብህ ትላለች ዓለም። እንደምንም ብለህ ራስን አዝናና፣ ራስን አስቅ፣ ራስን ጥሩ ቦታ ውሰድ። ደስተኛ ለመሆን መሳቅ አለብህ፣ መዝናናት አለብህ፣ የሆነ ነገር ማድረግ አለብህ ብለህ ዓለም ታስተምራለች። ክርስቶስ ግን ማዘን የደስታና የላቀ የብጽዕናና የላቀ ደስታ ምክንያት ነው ይላል። ስለዚህ ስለ የትኛው ሐዘን ነው እያወራ ያለው የሚለውን በደንብ ማየት ያስፈልጋል። ሐዘን ሁሉ የብጽዕና ምክንያት አይደለም። ሰዎች በልዩ ልዩ ምክንያት ያዝናሉ። የሚያዝኑ ሰዎች ሁሉ ብፁዓን ናቸው ማለት አይደለም። ከዚህ ዓለም የሐዘን ምክንያት የተለየ ሐዘን ነው የብጽዕና ሐዘን። እንደ ክርስቶስ አስተምሮ የብጽዕና ሐዘን ከዚህ ዓለም የሐዘን ምክንያት ፈጽሞ የተለየ ነው። ስለዚህ ትክክለኛው የብጽዕና ሐዘን ምክንያት ምንድነው? በምን ምክንያት ያዘነ ሰው ነው ብፁዕ? አንደኛ ስለ ራሳቸው ኃጢአት የሚያዝኑ ብፁዓን ናቸው። ሰዎች በተለያየ ምክንያት ያዝናሉ። ግን ብጽዕናን የሚያስገኘው ከእግዚአብሔር እውነተኛ መለኮታዊ ደስታን፣ እውነተኛ መለኮታዊ በረከትን የሚያመጣው የሐዘን ምክንያት የትኛው የሐዘን ነው? ስለ ኃጢአት ማዘን፣ ስለ በደል ማዘን። ምን ማለት ነው? አንድ ሰው ከእግዚአብሔር ቅድስና አንጻር የራሱን ኃጢአትና ድካም ሲመለከት የሚሰማው ጥልቅ ጸጸትና ሐዘን ብጽዕና ይባላል። ከማ ራሱን ከጎረቤቱ ጋር አነጻጽሮ አይደለም፣ ከፓስተሩ ጋር አነጻጽሮ አይደለም፣ ከሌሎች አገልጋዮች ጋር አነጻጽሮ ከእግዚአብሔር ቅድስና አንጻር ሲያይ ኃጢአተኝነት የሚሰማውና በኃጢአቱ የሚጸጸት ንስሐ የሚገባ ሰው፣ በኃጢአተኝነቱ የሚያዝን ሰው ይህ ሰው ብፁዕ ነው።
አንድ ሰው ኃጢአት ያደረገ ስለ ኃጢአቱ ሐዘንና ጸጸት ካልተሰማው መንፈሳዊ ጤንነቱ ተቃውሷል ወይም መንፈሳዊ ነርቮቹ ሴሎቹ ሞተዋል እንደማለት ነው። እግራችሁ ላይ ብረት ሲወድቅባችሁ ምንም ባይሰማችሁ ጤንነት ነው እንዴ? አይደለም። ሰው በኃጢአት ውስጥ እየኖረ ስለ ኃጢአቱ ካላዘነ ካልተጸጸተ ለንስሐ ልቡን ካላዘጋጀ ካልፈራ ካላስጨነቀው ካልረበሸው ካላወከው ሰላም ከተሰማው የሆነ አንዳች መንፈሳዊ ጤንነት መቃወስ ገጥሞታል። መንፈሳዊ ጤንነት ብጽዕና ስለ ብጽዕና ትርጉም ስንናገር ሶስተኛ የሰጠነው ትርጉም ምን ነበር ባለፈው? ብጽዕ ማለት እግዚአብሔር የተቀበለው ህይወት ያለው ሰው ማለት ነው። እግዚአብሔር የተቀበለው ህይወት ያለው ሰው ምን አይነት ሰው ነው ያልን እንደሆነ ስለ ኃጢአቱ የሚያዝንና የሚጸጸት ከእግዚአብሔር ቅድስና አንፃር ራሱን ሲያይ ሁሉ ጊዜ ለንስሐና በደለኝነቱን ሁሉ ጊዜ በይቅርታ በኢየሱስ ክርስቶስ ደም ለማንጻት የተዘጋጀ ለንስሐ የተዘጋጀ ልብ ያለው በኃጢአት የሚያዝን ሰው ነው ማለት ነው። ታውቃላችሁ አንዳንድ ጊዜ በተደጋጋሚ ኃጢአት ውስጥ ስንሆንና የድፍረት ኃጢአት ሲገዛን እዩ ዳዊት ምን ብሏል? ከተሰወረ በደል አንጻኝ የድፍረት ኃጢአት እንዳይገዛኝ ምን በለኝ ጠብቀኝ። የድፍረት ኃጢአት ከሌላ ኃጢአት የሚለየው ነገር ምንድነው? የድፍረት ኃጢአት የመግዛት ነገር አለው። ሰውን ትንሽ ስትዳፈሩ ተለምዱትና ይገዛችኋል ማለት ነው። አሁን እንዴት ነው አይጥ ድመት አይጥን ስትይዝ አንዴ ኮንትሮል ካደረገቻት በኋላ መታመታ ካዳከመቻት በኋላ ከዛ በኋላ ተቀልድባታለች። እና የድፍረት ኃጢአት ምንድነው? ለመውጣት በጣም የሚያስቸግር በድፍረት ዝም ብላችሁ ስታደርጉ 3 4 5 ስትደግሙት ከዛ በኋላ ለመውጣት አስቸጋሪ እንዳይገዛኝ ነው። የድፍረት ኃጢአት የመግዛት ነገር አለው። ስለዚህ በድፍረት ኃጢአት ውስጥ ሰዎች ሲመላለሱ ምን ይፈጠራል? ህሊናቸው እየደነዘዘ ይመጣል። ህሊና ታውቃላችሁ እንደሚደነዝዝ ቢላ አጥንት ስትቀጠቅጡበት ኢትዮጵያ ያው እዚህ እንኳን ብዙ አማራጭ ኢትዮጵያ ቅርጫት ስናስገባ አጥንቱን እንቀጠቅጣለን ተለቅ ባለ ቢላ እና ደጋግመን ስንቀጠቅጥበት ቢላው ምን ይላል? ይዶሎዱማል። ስለትነቱን ያጣል አይደል እንዴ? መውረድ የሚያስፈልገው ለምንድን ነው? ስለሚዶሎዱም ነው። ህሊና እንደሚዶሎዱም ታውቃላችሁ። ይዶሎዱማል የሰው ህሊና በተደጋጋሚ እግዚአብሔር በህሊናችሁ በኩል ሲነግራችሁ በመንፈስ ቅዱስ አድርጎ ህሊናችሁን ኮንሻሳችሁን ንቅት አድርጎት ተው ሲላችሁ መጀመሪያ ተደነግጦ ተፈሮ የነበረው ኢግኖር እያደረጋችሁት ዝም እያላችሁት በቆያችሁ ቁጥር እየደከመ ኃይሉን እያጣ ህሊናችሁ አቅሙን እያጣ እየደከመ ምን እየዶሎዶመ ይመጣል። ህሊና ይደነዝዛል። ይሄንን ከእግዚአብሔር ቃል ማስረጃ በመስጠት ነው እናገር የምፈልገው። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 2 አንደኛ ጢሞቴዎስ ምዕራፍ 4 ከ1 እስከ 2 የምትከተሉኝ ሰዎች አዲሱ መደበኛ ትርጉም ነው ማነበው። ጥሩ አድርጎ አስቀምጦታል። ስለ ሐሰተኛ አስተማሪዎች ነው የሚናገረው እና የሐሰተኛ አስተማሪዎች ሐሰትን ሲያስተምሩ የድፍረታቸው ምንጭ ምንድነው? ሐሰት እንደሆነ ያወቁ ኢንቴንሽናሊ ሲስቱና ሰዎችን ሲያስቱ የሐሰተኛ አስተማሪዎች ብቻ ሳይሆን የሐሰተኛ ነቢያት፣ የሐሰተኛ አገልጋዮች፣ የሐሰተኛ ሰዎች ድፍረታቸው ምንድነው ይልና ሐዋርያው ጳውሎስ ያገኘዋል። የድፍረታቸው ምንጭ አንድ ነገር ነው ይላል። ምን ይላል? በኋለኛው ዘመን አንዳንዶች እምነትን ክደው አታላይ መናፍስትና የአጋንንትን ትምህርት እንደሚከተሉ መንፈስ በግልጽ ይናገራል። እሺ እንዲህ ያለውን ትምህርት የሚያመጣው ይላል እንዲህ ያለውን የድፍረት ትምህርት የሚያመጣው ህሊናቸው በጋለ ብረት የተጠበሰ ያህል ከደነዘዘባቸው ግብዝ ውሸተኞች ነው ይላል። ታውቃላችሁ ህሊናቸው አዲሱ መደበኛ ትርጉም በጋለ ብረት የሆነ አካላችሁ በጋለ ብረት ሲጠበስ ነርቮቹ ይሞታሉ። ሴንስ ማድረግ ይቸገራል። ስለዚህ እነኚህ ሰዎች በቤተ ክርስቲያን ውስጥ በድፍረት ኃጢአትን የሚያደርጉ ሰዎች የሚስቱና ሌሎችን ያሳሳቱ ምንም የማይመስላቸው ሰዎች የዚህ ድፍረታቸው ምንጭ ምንድነው ሲባል የጸጋ መብዛት ሳይሆን የህሊና መደንዘዝ ነው። ህሊናቸው ልክ በጋለ ብረት እንደተጠበሰ ተጠብሶ ሴንስ ማድረግ አቁመዋል ይላል። ሰው ኃጢአት ሲያደርጉ ምንም ፊል አያደርጉትም። ኖርማል ነው። ለብረው ሰዎች በእግዚአብሔር ፊትና በእግዚአብሔር ስም እየዋሹ የሰዎችን መረጃ በመሰብሰብ በድፍረት እግዚአብሔር ተናገረኝ እያሉ የሚዋሹት
የጸሎት ርዕሳችሁን ጻፉ ተብሎ ይሄ አደባባይ ሚስጥር ስለሆነ ነው የምናገረው። በየቤታችን ሁላችንም የምናወራው ነገር ነው። የጸሎት ርዕሳችሁን ጻፉ ተብሎ በመገለጥ እንደገና ያንን ከቦርሳ ውስጥ ሰርቀው በድፍረት ለምን በእግዚአብሔር መድረክ ላይ ደፍረው ለምን ይናገራሉ? ሕሊናቸው በጋለ ብረት ስለተጠበሰ ነው የሚለው መጽሐፍ። መጀመሪያ ይፈሩ ይሆናል 1-2 ጊዜ ፈራ ተባ እያለ ግን 3-4 ሲደክሙት የድፍረት ኃጢአት ሲገዛ ሕሊና ምን እያለ ይመጣል? እየደነዘዘ ይመጣል። ኖርማል ይሆናል። ሰው በእግዚአብሔር ስም ይዋሻል። በነውረኛ ረብ አይናቸው ታስሮ የእግዚአብሔርን ቃል እያጣመሙና እንደራሳቸው ፍላጎት እየተረጎሙ በወንጌል እንዲሁም በጸጋ ሰበብ የጦፈ ንግድ ውስጥ ያሉ ሰዎች የድፍረታቸው ምንጭ ምንድነው? የሕሊና መደንዘዝ። ሐዋርያ ጳውሎስ ነው ያለው፣ እኔ አይደለም ያልኩት። እነኚህ ሐሰተኞች ይላል፣ እነኚህ ውሸተኞች ይላል፣ ሕሊናቸው በጋለ ብረት እንደተጠበሰ ምን ብሏል? ደንዝዟል። ሴንስ አያደርጉም። ምንም አይመስላቸውም። ተለማምደውታል። ስለ ኃጢአታቸው አይጸጸቱም፣ አያዝኑም፣ ንስሐ አይገቡም፣ አይፈሩም። ደግሞ ያደርጉታል። አገልጋዮች ብቻ አይደለም። ድሮ ትንሽ የምትመስል ኃጢአት ሲሰማን እናለቅስ፣ እንዝረከረክ፣ ንፍጣችን እያልን ጌታ ሆይ በደልኩ እያልን እንል የነበርን ምእመናን አሁን የድፍረት ኃጢአት ገዝቶን ምንም እንዳልተፈጠረ ቀጥ ብለን ቆመን እልል የምንለው። ድሮ ወደ ሴት ያየ የተመኘ ወይም ወደ ወንድም ገልብጥና ያየ የተመኘ አመነዘረ ይላልና አስብ ያለው ተመኝቻለሁ በውስጥ እግዚአብሔርን በድያለሁ ብለን እናለቅስ የነበርን ሰዎች ዛሬ ወድቀን አልጋው ላይ ተኝተን ምንም እንዳልተፈጠረ ሰላም ተሰምቶን መተን የምንዘምር ሰዎች ጸጋ በስቶልን ሳይሆን ሕሊና ደንዝዞብን ነው። ጸጋ በስቶልን አይደለም፣ ሕሊና ይደነዝዛል ወገኖች፣ ይደነዝዛል። በጋለ ብረት እንደተጠበሰ ይሆናል። ሕሊና ለካ ይጠበሳል። ተው ሲል ከዛ አቅሙ እያነሰ ተው የሚለው ጩኸት እየቀነሰ ይመጣና ኖርማል ይሆናል። ኃጢአት እንደዚህ አይነት ባህሪ ያለው የድፍረት ኃጢአት በተለይ አንድ በጣም መጥፎ ሽታ ያለበት ቦታ ስትገቡ መጀመሪያ ሽታው ይሰነፍጣችኋል። ከዛ በቃ ምን አድርጌ በቃ አፍንጫ ያለው ብላችሁ ትጨነቃላችሁ፣ ታወካላችሁ። ግን ጨከን ብላችሁ ትንሽ ከቆያችሁ ሽታው ይጠፋል። ታውቃላችሁ አይደል? ያ ሽታ ይጠፋል። ሽታው ተቀይሮ አይደለም፣ ሰውነታችን ሰልፍ አጀስት አድርጎ ነው። ለምንድን ነው ኃጢአት እንደዚህ አይነት ባህሪ ያለው? የድፍረት ኃጢአት መጀመሪያ ይሰነፍጣል። ዝም ካልከው ከቆየህ እዛ ውስጥ ቶሎ ወደ ንስሐ ካልመጣ፣ ቶሎ በክርስቶስ ደም ካልታጠብክ፣ በተዘጋጀልህ በክቡር ደም ባገኘኸው የንስሐ ዕድል ቶሎ ወደ ጌታ ካልተመለስክ ምን እየሆነ ይመጣል? ሽታው እየጠፋ ይመጣል። ኖርማል ይመስልሃል። ያን ጊዜ ኖርማል እየመሰለ ይሄን ስል ማሳሰቢያ መስጠት እፈልጋለሁ። ይሄ ማለት እውነተኛ አገልጋዮች ለእግዚአብሔር ያደሩ ምእመናኖች ደግሞ የሉም ማለት አይደለም። በጣም እግዚአብሔርን የሚወዱ በጣም እግዚአብሔርን የሚፈሩ አገልጋዮችም ደግሞ ያሉበት ምድር ነው። በጣም እግዚአብሔርን በመፍራት ዋጋ በመክፈል በብዙ ሰፈሪንግ ውስጥ በንጽህና የሚያገለግሉ ብዙ አገልጋዮች አሉ። እንደዚሁ በየጓዳቸው የሚያለቅሱ፣ የሚጸጸቱ፣ ንስሐ የሚገቡ፣ አካሄዳቸውን ከእግዚአብሔር ጋር ያደረጉ ብዙ ምእመናን አሉ። ያው መጥፎ ነገር የሚጎላ ሆኖ ጎልቶ የሚታየው ወንጌልንም የሚያሰድበው ቤተክርስቲያንን የሚያሰድበው ይሄ ስለሆነ ነው። የድፍረት ነገር ያው ጎልቶ ይታያል። ስለ ጥቂቶች እንጂ ስለ አጠቃላይ ማለት አይደለም። ይሄንን እንድታውቁልኝ ፈልጋለሁ። ሌላው ማወቅ ያለብን ስለ ይሄ ዴሊብሬትሊ ስለሚደረግ ዴሊብሬት ሲን ስለሚባለው ነገር ሆን ተብሎ ስለሚደረግ ኃጢአት እያወቅን በድፍረት ስለምናደርገው ኃጢአት እንጂ ስለ ድካም አይደለም እየተናገርኩ ያለው። ድካም በሰው ህይወት ውስጥ አለ፣ ጉድለቶች በሰው ህይወት ውስጥ አለ። ባላንስ አድርገን መስማት ይኖራል። ፍጽምናን ከሰዎች አንጠብቅም። ኢቭን ከአገልጋዮች በዚህ ምድር ላይ ፍጽምናን የምንጠብቅበት ምድር ላይ አይደለም ያለነው። ወደ ፍጽምና እናድጋለን። ጌታ ሲመጣ ደግሞ ፍጹም ከዚህ ዓለም ጣጣ ነፃ እንወጣለን። ጌታ ሳይመጣ ግን ፍጽምና ከማንም ላይ አንጠብቅም። ግን አትሊስት ምንለው ነገር አትሊስት ፍጽምናን አንጠብቅም። ግን ደግሞ የድፍረት ኃጢአት እስኪገዛና እስኪቆጣጠረን ደግሞ ሰበብ እያበዛን ለኃጢአታችን አናመቻምችም።
ስለዚህ ማንም ሰው ላይ ድካም ጉድለት ይኖራል። ንስሐ ከገባ ለድካም ምህረት አለ። አመጻ ግን ስብራትን ያመጣል። አለማዘን፣ ስለ ኃጢአት አለማዘን ስብራትን ያመጣል። ምሳሌ ምዕራፍ 29 ቁጥር 1 እንደዚህ ይላል፣ ብዙ ጊዜ ተዘልፎ አንገቱን ያደነደነ፣ ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውሱም አይገኝለት። ታውቃላችሁ እግዚአብሔር ብዙ ጊዜ ሲወቅሰን በመድረክ በአደባባይ በትንቢት በትምህርት በወንድሞች በእህቶች ሲነግረን ማንሰማ ከሆነ ብዙ ጊዜ ተዘልፎ አንገቱን ያደነደነ ሰው፣ ኃጢአት ላይ ድንድን ካለ ሰው በድንገት ይላል ባላሰበው ባልጠበቀው ሁኔታ ስብራት ይመጣል፣ ቤቱ ላይ ህይወቱ ላይ ይመጣል። ኃጢአት ኮንሲኩዌንስ አለው። ኃጢአትን የሚዘራ መከራን ያጭዳል። በስጋው የሚዘራ መበስበስን ያጭዳል። ዘር ነው ኃጢአት። አንዳንዱ ዘር ቶሎ አይበቅልም ታውቃላችሁ። አንዳንዱ ቶሎ ብቅል የሚል ዘር አለ። አንድ ሰው ሲናገር ስለ ዘር ምን ብሏል? ስለ ባምቡ ሲናገር ስለ ቀርከሃ ወደ ቻይና ምናምን ወደዛ ኤሪያ ወደ ኤዥያ ብዙ ጊዜ እሱን ይጠቀማሉና አንዳንዱ አካባቢ ላይ ሲዘራ በቃ መሬት ውስጥ ይቀብሩታል እና 10 ዓመት ድረስ ምንም አይበቅልም አሉ። 10 ዓመት አፈራረም ሰው በቃ ይተውታል። 10 ዓመት ድረስ ምንም በቃ ውስጥ ለውስጥ ነው። ከዛ ከ10 ዓመት በኋላ አንዴ በበቀል ከጀመረ ግን አካባቢውን በሙሉ ነው የሚያጥለቀው። እና ያንዳንድ ሰው ኃጢአት እንደዚህ ነው አለ። መጀመሪያ ምንም ነገር ስለማይታይ በቃ ምንም ያልተፈጠረ ይመስላል። ግን አጨዳው ሲመጣ ግን አይጣልና አትሳቱ፣ እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ምን ይላል? ያጭዳል። ሳናጭድ መመለስ ይኖርብናል ማለት ነው። ስለዚህ ስለ አመጻና ስለ ድፍረት እንጂ ድካሞች፣ ጉድለቶች በሰው ህይወት ውስጥ ይኖራሉ። ደግሞ የኢየሱስ ክርስቶስ ደም ሁሉ ጊዜ አቬሌብል ነው። ሁሉ ጊዜ ማንም ሰው ለመመለስ ዝግጁ ከሆነ ሁሉ ጊዜ እግዚአብሔር በምህረቱ እጅግ ባለጠጋ አምላክ መሆኑን ደግሞ ማወቅ አለብን። ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ ያለውን እስከ ቁጥር 7 ድረስ ያለውን ላንብብላችሁ። ኢሳይያስ እንደዚህ ይላል፣ ንጉሱ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየው። የልብሱም ዘርፍ መቅደሱን ሞልቶ ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱ 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በ2 ክንፍ እግሮቹን ይሸፍን ነበር፣ በ2 ክንፍ ይበር ነበር። አንዱ ለአንዱ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብር ተሞልታለች እያሉ ይጮሁ ነበር። የመድረኩም መሰረት ከጨዋሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላው። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቹን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሥን እግዚአብሔርን አዩ፣ ጠፍቻለሁና ወዮልኝ አልኩ ይላል። ሰው ወዮ የሚለው መቼ ነው? እግዚአብሔርን ሲያይ ነው። ሰው ከእግዚአብሔር ሲርቅ የእግዚአብሔር ቅድስና እየጠፋበት ሲመጣ ወዮ አይደለም የሚለው፣ አቦ አታካብድ ነው የሚለው። እግዚአብሔር እንዳንተ አይደል፣ አታካብድ። የማናከብደው ለምን መሰላችሁ? ከእግዚአብሔር ቅድስና እየራቀን ስለሄድን ነው። ቅድስናውን ማየት ስላቃተን ነው። ልክ ብዙ አገልግሏል። 5 ምዕራፍ አገልግሎት ላይ ነበረ። 6ኛ ላይ አይኑን ከፈተው። እስቲ የምታገለግለው አምላክ ምን እንደሆነ እይ ብሎ ትንሽ ወለል አደረገለት። እስቲ በሰማይ የሚሆነውን ነገር እይ፣ ማንን እንደምታገለግል እስቲ ትንሽ በጨረፍታ እይ። እነኚህ መላእክቶች ባለ 6 ክንፍ መላእክቶች እግራቸውን ሸፍነው እየተቀባበሉ ቅዱስ ቅዱስ ሲያይ ምንድነው ያለው? ወየው ያለው። ሰው ወየው የሚለው በእግዚአብሔር ፊት ስለ ኃጢአቱ የሚጸጸተው ወየው የሚለው የእግዚአብሔርን ቅድስና የእግዚአብሔርን ክብር ማየት ሲችል። እግዚአብሔር ቅድስና ስንርቅ የእግዚአብሔር ሀልዎት ሲርቀን ወየው አንልም። ምክንያት ነው የምንሰጠው፣ ሰበብ ነው የምንሰጠው። ስለዚህ የድፍረት ኃጢአት ምክንያቱ ምንድነው? እግዚአብሔርን አለማየት፣ ከእግዚአብሔር መራቅ። እግዚአብሔር ተግሳጽና ምክር እየራቀን በሄድን ቁጥር ወየው ይጠፋል፣ አታካብድ ይመጣል ማለት ነው። እሺ፣ ስለዚህ ስለ ኃጢአታቸው የሚያዝኑ ምንድናቸው? እስኪ ብፁዓን ናቸው በሉኝ። ብፁዓን ናቸው። ስለ ሐዘን ስናወራ መጽሐፍ ቅዱስ 2 አይነት ሐዘኖች እንዳሉ ይናገራል። 2ኛ ቆሮንቶስ ምዕራፍ 7 ከ8 እስከ 9 ድረስ 2 አይነት የሐዘን አይነቶች አሉ። ሐዋርያው ጳውሎስ በ2ኛ ቆሮንቶስ ምዕራፍ 7 ቁጥር 8 እና 9 ላይ እንዲህ ብሏል፣ በመልእክቴ ያሳዘንኳችሁ ብሆን እንኳን አልጸጸትም። የተጸጸትኩ ብሆን እንኳን ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ አያለሁና ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም።
በምንም ከኛ የተነሳ እንዳትጎዱ እንደ እግዚአብሔር ፍቃድ አዝናችኋልና። እንደ እግዚአብሔር ፍቃድ የሆነ ሐዘን ጸጸት የለበትም፣ ወደ መዳን የሚያደርስን ንስሐ ያደርጋልና። የዓለም ሐዘን ግን ሞትን ያመጣል። ስለዚህ ሁለት አይነት ሐዘን፣ እንደ እግዚአብሔር ፍቃድ የሆነ ሐዘንና የዓለም ሐዘን የሚባል ነገር አለ። ስለዚህ ስናዝን፣ ስለ ኃጢአታችን ስናዝን ማወቅ ያለብን ነገር ምንድነው? እንደ እግዚአብሔር ፍቃድ የሆነውን ሐዘን ነው ማዘን ያለብን። እና ጳውሎስ በመልእክቴ አሳዝኛችኋለሁ፣ ቆሮንቶስን ታውቃላችሁ፣ በጣም ዘልፏቸዋል፣ ገስጿቸዋልና አዝነዋል። ጳውሎስ አዝነውብሃል፣ እባክህ ሕዝቡን አሳዘንከው፣ እንደዛ ባርኳቸዋል ብለህ ሰብካቸው፣ እንደዛ አደሳስታቸው፣ አሁን ደግሞ በመልእክት ውሃ ቸለስክበት እኮ ምን ነው የዛሬው መልእክት ብለው ሲጽፉለት ምን አለ? በማዘናችሁ ደስ ብሎኛል፣ ምንም አልጸጸትም፣ እንኳን አዘናችሁ። ምክንያቱም እንደ እግዚአብሔር ፍቃድ የሆነ ሐዘን ወዴት ያመጣል? ወደ ንስሐ ያመጣችኋል። በኃጢአታችሁ መመካታችሁን አልወደድኩትም። በመከፋፈላችሁ፣ ፍርድ ቤት ለፍርድ ቤት በመካሰሳችሁ፣ ትዳራችሁን በመፍታታችሁ፣ እኔ አጵሎስ እኔ የጳውሎስ ነኝ እያላችሁ ቡድንተኛ መሆናችሁ፣ በብዙ ኃጢአት የተጨመላለቀች ቤተክርስቲያን ሆና ሰምቼ ተባርካችኋል፣ ሃሌሉያ አለ ድል የሚለውን ዘምሩ 3 ጊዜ ልላችሁ አልፈልግም። ስላዘናችሁ ደስ ብሎኛልና ሁሌ ያለ ድል ችግር ነው። አለ ድልን ብቻ አይደለም ጳውሎስ የሚሰብከው፣ ተመለሱ። በኃይል ልምጣባችሁ ወይስ በፍቅር? በበትር ይሻላል ወይስ በፍቅር? አንዳንዶች እንደዚህ አይነት የድፍረት ኃጢአት የምታደርጉትን እኔና መንፈስ ቅዱስ ተስማምተን ከመካከል ከጉባኤ እንድታስወጡት እንደውም ዲሲፕሊን አድርጉት፣ ከአባልነት ሰርዙት እስከማለት ድረስ የተናገረበት ቦታ ነው ቆሮንቶስ ሲጽፍ። ለምን? እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ ምን ያመጣል? ወደ ንስሐ ያመጣል። ስለዚህ የትኛውን ሐዘን ነው? እንደ እግዚአብሔር ፈቃድ የሆነ ሐዘን፣ ስለ ኃጢአታችን አዝነን ንስሐ ወደ መግባት ከመጣን ይሄ እንደ እግዚአብሔር ፈቃድ የሆነ ሐዘን ነው፣ ጥሩ ሐዘን ነው። ስለዚህ ሰው ስለ ኃጢአቱ ማዘን አለበት። ሐዘን ካልተሰማው ችግር አለ። ቅድም እንዳልኳችሁ ነው፣ የሽታው ነገር ነው። ካልተሰማው ችግር አለ። ስለዚህ የመጀመሪያው ሐዘን ለንስሐ የሆነ ሐዘን። ለዚህ ማን ምሳሌያችን ነው? ጴጥሮስ ጌታ ሆይ አለ፣ ሁሉ ቢተው እኔ ከመጨረሻው ካንተ ጋር ነኝ። ወታደር ይምጣማ ሮማውያን፣ ጌታ ሆይ እኔ ያለሁልህ አለው። ከዛ በኋላ ጴጥሮስ ዶሮ ሳይጮህ 3 ጊዜ ትክደኛለህ። ከዛ በኋላ በዛው ብቻ ዛሬ ማታ ነው ያለው። ዛሬ ማታ ዶሮ ከመጮሁ በፊት 3 ነው የምትክደኝ፣ አንዴም አይደለም። አረ ምን ነካ ጌታ ሆይ? ምክንያቱም ትላንትና ሰይፍ ይዞ ጆሮ በመቁረጥ ምናምን ሞክሯልና ማንም አይነካም እኔ ያለው ለሚል ስሜት ነበር ያለው። ሰው ደካማ መሆኑን አላወቀም። ጸጋ ያስፈልጋል። መጥፎ ሰዓት አለ እና በዛ ሰዓት ጌታችን ተይዘው በሚወሰድበት ሰዓት ጸጋ አነሰው፣ ደከመው፣ ፈራ። ያ በውሃ ላይ ሲራመድ የነበረው ሙታንን ሲያስነሳ የነበረው ያ አስደናቂው ጌታ እየተተፋበት እየተገፈተረ እስቲ ራስህን አድን እያሉ ወዲህ ወዲያ እያላጉ ሲወስዱት ጉልበቱ ራደ፣ ፈራ። አንተም ከሱ ጋር ነበርክ ሲባል አረ እኔ አልነበርኩም፣ እኔ አላቀውም። ተዋይተዋል፣ ተው ንግግር ይገልጻል። አረ በፍጹም አክሰንት አታውቂም እንዴ አንቺ አለ። ወዲያው ካደነ ያደረ በኋላ ልክ 2 ካደና 3ኛውን እየካደ እያለ ተያዩ፣ በርቀት አየው። ያን ጊዜ መቆም አልቻለም። ጴጥሮስም ወጣና ስቅስቅ ብሎ አለቀሰ ይላል። ትዝ አለው ጌታ የተናገረው ነገር። ዛሬ ማታ ነው 3 ጊዜ ያቅተሃል፣ አልችልም፣ ግድ የለም አትፎክር ብሎት ነበር። አቃተው። ስለዚህ አመጽ አይደለም፣ አቅቶት ነው፣ ደክሞ ነው። ራራለት እግዚአብሔር፣ ተጸጽቶ አለቀሰ። ጌታ ኢየሱስ ክርስቶስ ከትንሳኤው በኋላ ጴጥሮስ ወዳለበት ቦታ ነው ሄደው። ታውቃላችሁ፣ እውነተኛ ንስሐ፣ እውነተኛ ሐዘን ወደ ተሐድሶና ወደ በረከት ያመጣል። ክብር ለኢየሱስ ይሁን። ጴጥሮስ በዛው ሲቀር አታዩም፣ ተጸጽቷል ከው ሲቀር አታዩም። እግዚአብሔር ሲያድሰው፣ ተሐድሶ ደግሞ ለሐዋርያዊ አገልግሎት ለትልቅ ኃላፊነት ሁሉ ሲያበቃው እናያለን። ሰዎች ይደክማሉ፣ ያቀታቸዋል። የሆነ ጊዜ ያቀተናል ሁላችን። ያን ጊዜ እውነተኛ ንስሐ፣ እውነተኛ ጸጸት ከሆነ ወደ መዳን፣ ወደ ተሐድሶ፣ ወደ በረከት ይወስደናል። ሌላኛው የዓለም ሐዘን የሚለው ደግሞ ወደ ሞት የሚወስደው ይሄ የይሁዳ አይነት ሐዘን ነው።
ይሁዳ ታውቃላችሁ ብዙ ማስጠንቀቂያ ሰጥቶታል ጌታ። ከወጪቴ የበላ አሳልፎ ይሰጠኛል፣ አሳልፎ ለሚሰጠኝ ለዛ ሰው ወዮለት፣ ይህ ሰው ባይፈጠር ይሻለው ነበር ሁሉ እያለ ይናገራል። ግን ልቡ በገንዘብ ፍቅር ተይዞ ስለነበረ ምንም አይሰማም። በቃ ስብከቶች ይዘሉታል። አንዳንድ ትምህርቶች ስኬፕ ነው የሚያደርጉ። ይሁዳ አሪፍ ትምህርት ያመልጠዋል። ህይወትን የሚጠብቀውን ትምህርት እየዘለለ አይሰማም። በቃ ወዮለት ማን ነው ሲባባሉ ሰዎች እሱ ምንም አይመስለው። በኋላ የድፍረት ኃጢአት መሆኑን የምታውቁት ይሁዳ ኢየሱስን በመሸጥ አይደለም የገንዘብ ነገር የጀመረው ወይም ደግሞ ኃጢአቱ የጀመረው ኢየሱስን ከመሸጡ በፊት ዮሐንስ ሲነግረን ከኮሮጆ ትንሽ ይወስድ ነበር። ጌታ ያውቅ ነበር፣ ግን ያው በትምህርት ይለወጣል ብሎ እየጠበቀው ሲያስተምር ጊዜ ወሰደ ሳይለወጥ። ግን ዮሐንስ አጋልጦታል። የመጀመሪያው አይደለም ይላል፣ ትንሽ ይነካካ ነበር እያለ ሽታው እየጠፋ መጣ። መወቀሱን ሲያቆም መጨረሻ ጌታ ለራሱ 30 ካወጣማ ራሱን ሸጠዋለሁ ወደ ማለት ደረሰ። ኃጢአት አያችሁት? ቀስ በቀስ ነው። ይሄ ቀስ በቀስ እንቁላል በእግሯ ትሄዳለች እንደሚባል ኃጢአት ባህሪው እንደዚህ ነው። እየገዛ እየወረሰ ነው የሚሄደው። ከትንሽ ይጀምራል። መጀመሪያ ስትደነግጡ ካልተመለሳችሁ ሁለተኛው ላይ እየቀለለህ ይመጣል። ሶስተኛ ላይ ኖርማል ነው። አራተኛ በቃ የራሴ ነው። ወደ ህሊና መደንዘዝ ውስጥ ይሄ ሰው ህሊናው የደነዘዘ ሰው ጌታን ለመሸጥ አልፈራም። ካደረገው ከሸጠው በኋላ እንኳን እድል ነበረው እንደገና ለመጸለይ፣ እንደገና ንስሐ ለመግባት፣ ማረኝ ለማለት። ግን ጸጸቱን አልቻለውም። የዓለም ጸጸት የሚባለው ወደ ሞት የሚወስድ ነውና ሲጸጸት ወደ ንስሐ ሳይሆን ሄደው ራሱን ወደ ማጥፋት ነው ሄደው። ይሄ እግዚአብሔር የማይከብርበት መንገድ። ይሄ ሁለተኛ ጥፋት ነው። እንደገና ደግሞ ለዘላለም ፍርድ መቅረብ ነው። እንደገና ሁለተኛ ሞት ደግሞ መሞት ነው። ይሄ የእግዚአብሔርን የምህረት ባለጠግነት ልክ አለመረዳት ነው ወደ ሞት የሚወስድ፣ ራስን ወደ ማጥፋት። ራስን ይቅር ማለት ከተቸገረ አንድ ሰው የእግዚአብሔር የምህረቱን ባለጠግነት አልተረዳም ማለት አልገባውም ማለት ነው። እግዚአብሔር በምህረቱ እኮ እግዚአብሔር መሐሪ ነው ተብሎ መቆም ይችል ነበር፣ ግን በምህረቱ ባለጠጋ ነው የተባለው። መሐሪ ብቻ አይደለም እግዚአብሔር ባለጠጋ። አትገምቱትም የምህረቱ ልክ። ባለጠጋ ነው። ይህን ባለጠግነት ካለማወቅ ሰዎች ራሳቸውን ይቅርታ ማድረግ ለራሳቸው ይቅር ማለት ይቸገራል። ግን አይደለም። ጻድቅ 7 ጊዜ ቢወድቅ 7 ጊዜ ምን ይላል? ይነሳል። መውደቅ ካለ መነሳት ደግሞ አለ። ተስፋ የሚሆን እግዚአብሔር ስላለ ማለት ነው። ጻድቅ 7 ጊዜ። ይሄ ማለት ግን አንድ ስንወድቅ 6 ቀረኝ እንበል ማለት ግን አንዱ ለዛ ብሏል 6 ይቀረኛል ብሏል 6 ይቀረኛል እንበል ሳይሆን 7 ፍጹም ቁጥር ነው አባባሉ። ስለ ቁጥር ሳይሆን የሚያወራው ደግመን ብንወድቅ እንኳን ሁሉ ጊዜ ከተመለስን ተስፋ አለ። በህይወት እስካለን ድረስ ሁሌም ተስፋ አለን ነው። በማንኛውም ሰዓት ወደ እግዚአብሔር ብትመለሱ እግዚአብሔር ይመለሳል ማለት ነው እንጂ 6 ቀረኝ 5 ቀረኝ ውስጥ እንገባለን ማለት አይደለም። ስለዚህ ሁለት አይነት ሐዘኖች አሉ። እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ ንስሐና ወደ ደህንነት የሚወስድ ወደ ተሐድሶ የሚወስድ ሲሆን የዓለም ሐዘንና ጸጸት ግን ራስን ይቅር አለ ማለት ግን ወደ ሞት የሚወስድ በእግዚአብሔርም ዘንድ አጸያፊ የእግዚአብሔርንም የምህረት ባለጠግነት አለመረዳት ነው ማለት ነው። ስለዚህ ንስሐ ማዘን ማለት እግዚአብሔርን ፈርቶ መሸሽ ሳይሆን ኃጢአትን ጠልቶ ወደ እግዚአብሔር ፍቅር መሮጥ ማለት ነው። ድገመው እስቲ ይሄን። ንስሐ ማለት እግዚአብሔርን ፈርቶ መሸሽ ሳይሆን ኃጢአትን ጠልቶ ወደ እግዚአብሔር ፍቅር መሮጥ ማለት ነው። በቃ እንደዛ እንደጠፋው ልጅ በቃ እኔ እንደ ልጅ እንኳን ባትቆጥረኝ እኔ ካንተ የት ሄዳለሁ በቃ ብሎ ተመለሰ። አባቱ ቁጭ አላለም፣ ሮጦ ነው የተቀበለው። በቃ አቅፎ አንድ እርምጃ ስትመለስ እግዚአብሔር 9ኙን እርምጃ ወደ አንተ የሚመጣው እሱ ነው። በዛ አባትና ልጅ ታሪክ ውስጥ የምናየው ይሄ ነው። ወደ እግዚአብሔር ፍቅር ሮጦ ማምለጥ ያ ነው እንጂ ከእግዚአብሔር መሸሽ አይደለም ማለት ነው። እሺ የሚያዝኑ ብፁዓን ናቸው። በምን ጉዳይ የሚያዝኑ? ስለ ኃጢአታቸው የሚያዝኑ። ሁለተኛ ስለ ሌሎች ኃጢአት የሚያዝኑ ብፁዓን ናቸው። ስለ ራሳቸው ብቻ አይደለም። ታውቃላችሁ አባቶቻችን ስለ ሌሎች በመማለድና በማልቀስ የታወቁ ናቸው። አሁንም አላችሁ በጣም እግዚአብሔር ሸክም የሰጣችሁ የምትጸልዩ የምታለቅሱ ስለ ሌሎች ኃጢአት የምትማልዱ ሰዎች ያ ትክክል ነው። ያ ብጽዕና ነው ያሰጣችሁ።
በእግዚአብሔር ዘንድ ብፁዕ የሚያስብለን ነገር ስለ ሌሎች ኃጢአትን በመናይ ጊዜ ድካምን በመናይ ጊዜ የምንማልድ የምናለቅስ የምንጸልይ ከሆነ ይሄ ብጽዕና ነው። እግዚአብሔር የሚቀበለው ህይወት ነው። የተባረከ ህይወት ነው። ነብዩ ኤርሚያስ ታውቃላችሁ ቅጽል ስም አለው። አልቃሻው ነብይ ቅጽል ስም እስኪሰጠው ድረስ በማልቀስ ስለ ህዝቡ በማልቀስ ይታወቃል። ያለቅሳል። መጽሐፍ ሁሉ አለው። ሰቆቃው ኤርሚያስ ማለት ላመንቴሽን አይደለም ለቅሶ ማለት ነው። ሰቆቃ ተብሎ የተተረጎመው የለቅሶ መጽሐፍ ማለት ነው። በቃ አንድ መጽሐፍ አለው። ስለ ህዝቡ በማልቀስ ቢታወቅ ነው። ያለቅሳል ሁሉ ስለ እስራኤል በደልና ኃጢአት። ኤርሚያስ ምዕራፍ 9 ቁጥር 1 ላይ እንደዚህ ብሏል። ተወክተው ስለሞቱ ስለ ህዝቤ ሴት ልጆች በኃጢአት ምክንያት እንግዲህ እግዚአብሔር አሳልፎ ሲሰጣቸው በምርኮ ውስጥ የሆኑትን ነው። ተወክተው ስለሞቱ ስለ ህዝቤ ሴት ልጅ ሰዎች ሌትና ቀን አለቅስ ዘንድ ራሴ ውሃ አይኔ የእንባ ምንጭ በሆነች ምኞቱ ራሱ ይሄ ራሱ ውሃ ቢሆን በቃ ይሄ ጭንቅላቴ በሙሉ ውሃ ሆኖ እንባ የሆነ ቢወርድ አይኔ የእንባ ምንጭ ሆኖ ቢንቆረቆረ እነሱ ሊድኑ በቃ ጧት ማታ ምን ነው ባለቀስኩላቸው ጉልበት አግኝቼ። የምልጃ ህይወትና የለቅሶ ህይወት እግዚአብሔር የምልጃን ህይወት በእውነት ይመልስልን። መማለድ ማልቀስ ብጽዕና ነው። ስለ ሰዎች ኃጢአት በደል። ሌላኛው ነህምያ ነው። ነህምያ ሲጸልይ ነህምያ ምዕራፍ 1 ቁጥር 6 እኔ ባሪያ ዛሬ በፊት ስለ ባሪያዎች ስለ እስራኤል ልጆች ሌትና ቀን የምጸልየውን ጸሎት ተሰማ ዘንድ ጆሮ ያድምጥ አለ፣ አይኖችም ይከፈቱ አለ። ከዛ ምን አለ? በአንተ ላይ ያደረግነውን የእስራኤል ልጆች ኃጢአት እናዘዛለሁ፣ እኔና የአባቴ ቤት በድለናል። እሱ እኮ ምንም ያደረገው ነገር የለም፣ ኮንትሪቢዩሽን የለውም። ባይዞ የእስራኤል አመጽ ውስጥ እሱ አልነበረም። እሱ ሌላ ሀገር ነው የነበረው። ግን ግለሰባዊ ሳይሆን አካላዊ አስተሳሰብ አለው። ስለ ህዝቡ ስለ አካሉ የሚያለቅስ ሰው ነው። እንደ አካል ነው የሚያስበው። አይ እኔ ደና ከሆንኩኝ ችግር የለም ብሎ አይደለም የሚያስበው። ስለነሱ ኃጢአት ለምንሃለው ሳይሆን ስለ ኃጢአታችን እኔና የአባቴ ቤት ምን ብለናል? በድለናል ብሎ አለ። ሐዋርያው ጳውሎስ በስጋ ወገኖች ስለሆኑት ስለ እስራኤላውያን የማያቋርጥ ሐዘንና ጭንቀት አለኝ ሮሜ ምዕራፍ 9 ከቁጥር 1 እስከ 3 እንደዚህ ብሎ ተናግሯል። ብዙ ሐዘን የማያቋርጥ ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ህሊናዬም በመንፈስ ቅዱስ ይመሰክርልኛል። በስጋ ዘመዶቼ ስለሆኑ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ ጸልይ ነበር ይላል። ወገኖቹ ክርስቶስን አልቀበል ብለው እስራኤላውያን አሻፈረኝ ሲሉ እኔ ልሙትና እነሱ ይዳኑ እስኪል ድረስ ጥልቅ ሐዘን ነበረው ስለ ወገኖቹ። እኛ ስለ ወገኖቻችን እናዝናለን። ስለ ሌሎች መጥፋት እናዝናለን። ስለ ሌሎች አለመዳን እነሱ ስላልዳኑ አሕዛብን በወንጌል እያዳነ በሩቅ ያሉትን ከተስፋው ቃል ሩቅ የነበሩት ሲድኑ በቅርብ ያሉት አባቶች ያላቸው ህጉ ያላቸው ነቢያት የተሰጧቸው እስራኤላውያን ሲጠፉ እያየ በጣም ያዝን ነበር፣ ያለቅስ ነበር፣ ይማልድ ነበር። እንደው እግዚአብሔር ሆይ የነፍስ ልውውጥ ካለ ቀየር ካለ እኔን ርገመኝና እነሱ ይዳኑ። ልክ እንደ ሙሴ ማለት ነው። እኔን ከህይወት መዝገብ አጥፋኝ እንዳለ እነሱ ከሚጠፉ እንደዚህ አይነት ለህዝብ እንደዚህ አይነት ለሌሎች ኃጢአት የሚራራ ለሌሎች መጥፋት የሚራራ የሚማልድ ልብ በእውነት እግዚአብሔር ይመልስልን። ይሄ ወደ ቤተ ክርስቲያን መመለስ ያለበት ምርኮ ነው። ስለ ሌሎች ኃጢአት እኔ ደና ከሆንኩኝ ችግር የለም የሚል ሳይሆን ስለ ሌሎች የሚማልድ ስለ ሌሎች ኃጢአት የሚያዝኑ ብፁዓን ናቸው። እግዚአብሔር የእንባና የልመናን የንስሐን ህይወት እግዚአብሔር ይመልስልን ስለ ሌሎች ኃጢአት። ሌላኛው ሶስተኛው በዓለም ላይ ስላለው ግፍና የፍትህ መጉደል የሚያዝኑ ብፁዓን ናቸው። ስለ ሌሎች ኃጢአት ብቻ አይደለም፣ ግፍ ሲደረግ ፍትህ ሲጎድል ቤተክርስቲያን ልታለቅስ ይገባል። ዛሬ አያሌ ሰዎች ፍትህ ተጓድሎባቸው ያለ ወንጀላቸው በግፍ ይሰቃያሉ። በርካታ መሪዎች ህዝቦቻቸው ላይ ጭቆና ያደርሳሉ። ሀብታሞች ለድሆች መከራ ምክንያት ሲሆኑ እናያለን። ስደተኞች ለክፉ መከራና ስቃይ ሲዳረጉ ማየት የተለመደ ነገር ነው። በጉቦና በመማለጃ ፍትህ ይጣመማል። እነዚህ ለመሳሰሉ በዓለም ላይ ላሉ ቀውሶች ማዘንና መጸለይ ብጽዕና። አሁን እንኳን በስደተኞች ላይ እንግዲህ ምድር ላይ የሆነ ስላለው ነገር ስንቶች እየጸለያችሁ ነው? ስንቶች እየማለዳችሁ ነው?
ታውቃላችሁ ስደተኝነት ኃጢአት አይደለም። ስደተኝነት ድሮም የነበረ አሁንም ያለው ወደፊትም የሚኖር ነገር ነው። አባቶቻችን ስደት አብርሃም ስደተኛ ነበር፣ ወደ ግብጽ ተሰዷል። ይስሐቅ ስደተኛ ነበር፣ ወደ ጌራራ ተሰዷል። ያዕቆብ ጌታችን ኢየሱስ ክርስቶስ ራሱ ተሰዷል ወደ ግብጽ። ስደተኝነት ኃጢአት አይደለም። ሰዎች በፖለቲካ ምክንያት፣ ሰዎች በኢኮኖሚ ምክንያት፣ ሰዎች የተሻለ ህይወትና ትምህርት ዕውቀት ለማግኘት በልዩ ልዩ ምክንያት ከአንድ ሀገር ወደ ሌላ ቦታ ይሰደዳሉ። ይሄ ድሮም ያለ ወደፊትም የሚኖር ነገር ነው። መጽሐፍ ቅዱስ በግልጽ ስለ ስደተኞች ያስቀመጠው ነገር አለ። ለስደተኛው ራራ፣ አታስጨንቀው፣ አትበድለው ብሎ ተናግሯል። ስለዚህ እንደዚህ አይነት በደል ሲፈጸም መጸለይ ያስፈልጋል። በጣም ማንባት ያስፈልጋል። ኢየሱስ ክርስቶስ ሄሮድስ ሊገለው ሲፈልግ እግዚአብሔር ምንድነው ያደረገው? በህልም ተገልጦ እኮ በቃ ይዘው ወደ ግብጽ ሲሽ። ከዛ ሄሮድስ እስኪሞት ድረስ በስደት ግብጽ ነበር ያለው። ሕፃኑን የሚፈልጉት ሞተዋልና አሁን እናቱና ሕፃኑን ይዘህ ተመለስ አይደል ያለው። ጌታችን እንኳን ተሰዷል። ሰዎች በተለያየ ምክንያት ይሰደዳሉ፣ ከሀገር ሀገር ይሄዳሉ። ኖርማል ነው፣ ኃጢአት አይደለም። ግን ስደተኞች ሲበደሉ፣ ሲገፉ፣ ክፉ ነገር ሲሆን እኛ ሴፍ ነን ብለን ዝም ማለት ይሄ ከበደል ሁሉ በላይ በደል ነው ወገኖቼ። አይኖቻችን ይከፈቱ በእውነት ዛሬ እግዚአብሔር ያሳየን። ነህምያ ስለ ህዝቡ በደል ያለቀሰው እሱ ተነክቶ አይደለም። እሱ የንጉስ ጠጅ አሳላፊ ማለት የኢትዮጵያ እንዳለው ጠጅ ቤት ቀጂ ማለት አይደለም። የንጉሱ ሁለተኛ ሰው ማለት ነው። ንጉሱ የሚበላውንና የሚጠጣውን ነገር የሚቆጣጠር ማለት ነው። በንጉሱ የመጨረሻ የታመነው ሰው ማለት ነው። ለንጉሱ ጤንነትና ህይወት የደህንነት የመጨረሻው ሰው ማለት ነው። ትልቅ ቦታ ነበረው። ተሰሚነቱን አይታችኋል። ቅጥሩን ለመስራት እንኳን በቃ ፈቀደለት። በጣም የተከበረ ሰው ነው ነህምያ። ምንም አልሆነም፣ ኑሮ የተሟላ ነው፣ ምንም ችግር የለበትም። ግን ወገኖቹ ላይ ስለደረሰው ነገር ነው ያለቀሰው። እዚህ ጾም ጸሎት ይዞ የጮኸው በእግዚአብሔር ፊት ያለቀሰው ስለሌሎች ነው እንጂ ስለራሱ ሴፍ ነው። አስቴርን ይዋት። አስቴር እኮ በቃ በለስ ቀናት፣ ጌታ ረዳትና ንግስት ሆነች። ግን መርዶክዮስ ምንድነው ያላት? አንቺ ንግስት ሆኛለሁ ብለሽ እኔ ደህና ነኝ ብለሽ ሌሎቹ ሲሞቱ ዝም የምትይ ከሆነ አለ መዳን ከሌላ ስፍራ ይመጣል፣ ላንቺና ለቤተሰቦችሽ ግን ውርድ ከራስ ያለ። ጹሚ፣ ጸሊ፣ ሪስክ መውሰድ ካለብሽ ውሰጂና ግቢና ንጉሱን አናግሪው። ለዚህ ቀን እግዚአብሔር አስቀምጦሽ ቢሆን ማን ያውቃል? የሚቻልሽን አድርጊ ያላት። እዛ ጋር ይሄ የመጽሐፈ አስቴር ታሪክ ታውቃላችሁ። ስለ ሁሉም አይሁዳውያን ታሪክ አይደለም የሚያወራው። እዛ ጋር ያሉት አይሁድ ጥቂት አይሁዶች ናቸው በቁጥራቸው። ከምርኮ በኋላ ከተመለሱ እስራኤል ወደ ሀገሩ ከተመለሰ በኋላ ያው ታውቃላችሁ በሰው ሀገር በስደት ስትኖሩ አንዳንድ ጊዜ አግብታችሁ ወልዳችሁ ልጆቻችሁ ምናምን እዚህ ከተወለዱ በቃ ፎሬን ሆናችሁ እዚህ መኖር ነው የምትፈልጉት እንጂ መመለስ በቃ ከዚህ በኋላ እንኳን መመለስ ምን ይሰራል ያሉ ሰዎች ናቸው። እዛ አስቴር ላይ የምናገኛቸው ሰዎች ወደ ሀገራቸው ያልተመለሱ ጥቂት አይሁዶች ናቸው እና እንዲጠፉ ሃማ ትእዛዝ አስወጣባቸው ማለት ነው። ስለዚህ እነኛ አይሁዳውያን ዘሮቼ ወገኖቼ ናቸው። ዛሬ መጾም አለብኝ ዛሬ ማልቀስ አለብኝ ብለሽ ካላሰብሽ በቃ አለ መርዶክዮስ። ስለዚህ እሷ ምንም አልተነካችም፣ ግን ጾመች፣ ጸለየች። በሞትም እንኳን በቃ ያለ ህግም ቢሆን እግዚአብሔር ያስገባኝ እንጂ በሞትም ሞክሬ ልሙት ስለ ወገኖቼ አለች። ይሄ ወቅታዊ ጉዳይ ስለሆነ ልናገር። ሰዎች በጨዋታ መካከል ሲናገሩም ሰምቼ የታዘብኩትን ነገር ነው። ሰዎች ለስደት በተለያየ ምክንያት እንግዲህ ይሰደዳሉ ብያለሁ። በፖለቲካ፣ በኢኮኖሚ፣ በልዩ ምክንያት ከተለያየ ዓለም ወደዚህ ምድር ይመጣሉ ለተሻለ ህይወት እና ስደተኞች ሲባረሩ እኛ እዚህ ለምንቀረው እኛ ዜጋ ለሆን ነው ጆብ ሴኩሪቲ ይኖራል ብለው የሚያስቡ ክርስቲያኖች አሉ። እኛ ሴኩር ነው እዚህ ላለ ነው አሪፍ ነው በቃ ስራ እንደልብ ይገኛል አሪፍ ይሆናል አየሩ ምን ይሆናል ብለው የሚያስቡ ሰዎች። እንጀራን የሚሰጠው ወገኖች እግዚአብሔር ነው። በሌሎች ሐዘንና ለቅሶ እኔ ደስተኛ ልሆን ማሰብ የለ። ይሄ ጤንነት አይደለም። በጣም እግዚአብሔር ሊመልሰን ይገባል። አልኳችሁ ነህምያ ምንም አልሆነም፣ አስቴር ምንም አልሆነችም። ስለ ሌሎች ወገኖቻቸው ነው ያለቀሱት የጮሁት። እነሱ ምንም ንግስት ነች እኮ ማንም አይነካትም ጫፏን። ግን የኔ ደስታ በሌሎች ሐዘን ውስጥ መሆን የለበትም። እኔ ሴኩር ልሆን እንጂ ሌላው ችግር የለም አላለች። ስለዚህ በጣም በዚህ ወቅት ስለሚሆነው ነገር ቤተክርስቲያን መጸለይ አለባት። በቀደም ዓርብ ዕለት ስንጸልይ ነበር። እግዚአብሔር የረዳን ሰዎች ግን በየቤታችን መጸለይ አለብን። በዚህ ውስጥ የሚገኝ ትርፍ፣ በዚህ ውስጥ የሚገኝ ነገር ይቅርብን። የሚያኖረን እንጀራን የሚሰጠን እግዚአብሔር ነው።
ማንም መጣ ማንም ሄደ እግዚአብሔር ላንተ የወሰነውን ይሰጣል፣ ላንቺ የወሰነውን ይሰጥሻል። ማንም ይምጣ ለምን እልፍ ሰው መጥቶ ምድር ለሰው ልጆች በቂ ነች ወገኖች። ደግሞ እጅህን ትከፍታለህ ይላል እግዚአብሔር ነው ለሰዎች እጁን የሚከፍተው። ህይወት ላለ ሁሉ መልካምን ነገር ምን ትላለህ ታጠግባለህ። ለሰዎች የሚራራ እጁን የሚከፍት የሚባርክ የሚያኖር እግዚአብሔር ነው። ማንም የማንን በረከት አይበላም፣ ማንም የማንንም አይወስድም። ለእያንዳንዳችን የወሰነልን። እኔ በረከትን ሳስብ ሁሉ ጊዜ የያዕቆብ ልጆችን አስባለሁ። ያዕቆብ 12 ልጆቹ ሰብስበው ኑ በመጨረሻ በፊተኛው ዘመን የሚያገኛችሁ ልንገራችሁ እንደየበረከታችሁ ልባርካችሁ አላቸው። ከዛ በፊተኛው ዘመን የሚያገኛቸው ለካ የየራሳቸው በረከት አላቸው። እንደየበረከታችሁ ነው ያለው እንጂ ያንዱ በረከት ለሌላው አይሆንም። ይሄንን ያዕቆብ ከየት ተማረው ብትሉኝ የወንድሙን በረከት ለመውሰድ ዘመኑን ሁሉ ሲለፋ የነበረ ሰው ነው። ወስዶት መጨረሻ ላይ እንዳሰበው አልሆነም። ከዛ ኑ አለ በረከታችሁን ልባርካችሁ ብለዋል። ለካ የይሁዳ በረከት ሌላ ነው፣ የአሴር በረከት ሌላ ነው፣ የይሳኮር የዛብሎን የሁሉም በረከት ሌላ ነው። ዮሴፍን ለምንድን ነው በቅናት ወስደው ጉድጓድ ውስጥ የጨመሩት? የራሳቸውን በረከት ስላላወቁ ነው። ይሁዳ ለምሳሌ ኢየሱስ ክርስቶስ ከሱ እንደሚመጣ የይሁዳ አንበሳ እንደሚባል ቢያውቅ ኖሮ ዮሴፍን እዛ አይሸጠውም ነበር። የይሁዳ በረከት ሌላ ነው፣ የይሳኮር ሌላ፣ የሁላችን ሌላ ነው። እንደየበረከታችን እግዚአብሔር ይባርከናል። የሁላችን በፊተኛው ዘመን የሚያገኘን እግዚአብሔር አስቀድሞ ስለኛ ያየውና የወሰነው ነው። ማንም እኛን አይወስድም፣ ማንም አይነካ። ለሁላችን የሚበቃ በረከት አለው። የእግዚአብሔር በረከት የይስሐቅ በረከት አይደለችም። አባቴ ሆይ በረከት አንዲት ብቻ ነች ነው ያለ። የእግዚአብሔር በረከት አንዲት አይደለች፣ ለሁላችን አለው። ዓለምን ሁሉ በቸርነቱ የሚያኖር አምላክ ነው ያለው እንጂ ወይኔ እንትና ወሰደብኝ የምንለው በረከት አይደለም እግዚአብሔር ያለው። ማንም አይነካው። ለሁላችን በቂ በረከት አለው እግዚአብሔር እና ስለ ሌሎች እንደራሳችን ተሰምቶ ልንጸልይና ልንማለድ ይገባል። ስለዚህ የሚያዝኑ ብፁዓን ናቸው። በምን ምክንያት? በኃጢአታቸው ምክንያት። በምን ምክንያት? በሌሎች ኃጢአት ምክንያት። በምን ምክንያት? በዓለም ላይ በሚሆነው ግፍና መከራ ምክንያት የሚያለቅሱና በእግዚአብሔር ፊት የሚማልዱ ሰዎች ብፁዓን ናቸው። የብጽዕና ሐዘን ምክንያት እነኚህ ናቸው እንጂ በማንኛውም በተለያየ ዕለት ተዕለት በሚገጥሙ ነገሮች የምናዝነው ሁሉ የብጽዕና ምክንያት ነው ማለት አይደለም ማለት ነው። ጌታ የተባረከ ይሁን። እግዚአብሔር የንስሐንና የመጸለይን የመማለድን ህይወት ይመልስልን። እንጸልያለን እስቲ። እግዚአብሔር ሆይ ጉልበትን ስጠኝ፣ በእውነት ስለ ኃጢአት የምጸጸት፣ ስለ ሌሎች ኃጢአት የማለቅስ የማነባ፣ ስለ ራሴም ቶሎ የምመለስ ንስሐ የምገባ እንደሆን፣ ስለ ግፍ ስለ መከራ የምማልድ እንደ ክርስቲያንነቴ የራሴን ድርሻዬን የምወጣ በዓለም ላይ ኮንትሪቢዩት ማድረግ ክርስቲያን መሆን ፈልጋለሁ። ጌታ ሆይ እርዳኝ፣ ጸጋህን አብዛልኝ እያል እንጸልያለን። ፓስተርን ወደዚህ ጠራለሁ፣ እሱ መጥቶ ይጸልይልናል።